ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ምህረት ነኝ ከሶሊያና ቲዩብ። እስኪ ዛሬ የሆነ ቻሌንጅ ጀምሬያለሁ። ምንድነው የምናደርገው? ሙቅ ውሃ ላይ ማለት ነው የሲናሞን ወይም ደግሞ አረፋ ቀረፋ እንጨቱን ከዛ ደግሞ ሎሚ በክብ ቆርጣችሁ አንድ ሙሉ፣ ቁርንፍድ አንድ 10 ፍሬ፣ ጅንጅብል ደግሞ በስላይስ ቆርጣችሁ አንድ ጣት የሚያክል፣ ከዛ ደግሞ እርድ ታረጉና ይፈላል። ከዛ 10 ደቂቃ ከፈላ በኋላ አጥልላችሁ መጠጣት። አንደኛ ሆዳችሁ ውስጥ ያለውን ባክቴሪያ ምናምን ይገላል። ሁለተኛ ደግሞ ኢሚዩን ሲስተማችሁን ቦስት ያደርጋል። ሶስተኛ ደግሞ ሆዳችሁን ውስጥ ያለውን ስብ ያቀልጣል። እና እስኪ ተጠቀሙት እናንተም። እኔ አሁን ዛሬ ነው የመጀመሪያ ጊዜ እና ይሄን የመሰሉ ቪዲዮዎችን ከዚህ በኋላ በሾርትም ሆነ በሎንግ ቪዲዮ አቀርብላችኋለሁ። መልካም ቀን ይሁንላችሁ። ጠፍቻለሁ፣ ይቅርታ በጣም ሰብስክራይቦቼ በጣም አመሰግናለሁ። እግዚአብሔር ከፈቀደ በሌላ ቪዲዮ ደግሞ እመጣለሁ። ይሄና ቀዝቅዞ ማለት ለብ ሲል መጠጣት ነው። ባይ ባይ።